እሺ ይሄም ነገር ቅድም ቪዲዮ ላይ መጀመሪያ ላይ እንዳልኳችሁ ይሄም ነገር የምታደርጉት ነገር ጾም መጾም ነው ወይም ፋስቲንግ ማለት ማድረግ ነው ማለት ነው። ይሄ እንግዲህ እንዴት እንደዚህ ያደርጋል ብለን የምናስበው ከሆነ ፋስቲንግ ማለት ወይም ጾም ማለት ከምግብ ራሳችን ሰውነታችን ወይም ራሳችን ከምግብ መከልከል የምናደርገው ሁኔታ ፋስቲንግ ይባላል ማለት ነው። ስለዚህ ይሄ ፋስቲንግ የተለያየ አይነት መንገድ ልናደርገው እንችላለን። የአጭር ጊዜ ጾም ልናደርግ እንችላለን፣ የረዥም ጊዜ ጾም ሊሆን ይችላል ማለት ነው። እንደገና ደግሞ የተለያየ አይነት የፋስቲንግ ወይም የጾም አይነቶች አሉ፣ ብዙ አይነት የጾም አይነቶች። ከነዚህ ውስጥ ለምሳሌ የመጀመሪያው ኢንተርሚቴት ፋስቲንግ ይባላል። ይሄ ኢንተርሚቴት ፋስቲንግ ማለት የምንበላበትን ጊዜና የማንበላበትን ጊዜ ለይተን የምናደርገው የጾም አይነት በቀን ውስጥ በዚህ ሰዓት እንበላለን፣ በዚህ ሰዓት አንበላም ብለን የምንጾመው መንገድ ኢንተርሚቴት ፋስቲንግ ይባላል። ከዛ መቀጠል ሁለተኛው ደግሞ ፕሮሎንግድ ፋስቲንግ ይባላል። ይሄ ደግሞ በቀን ውስጥ ለረዥም ጊዜ ከሁለት ቀንና ከዛ በላይ የምናደርገው የጾም አይነት ደግሞ ፕሮሎንግድ ፋስቲንግ ይባላል። ከዛ በተጨማሪ ደግሞ የምንጾመው ጾም ደግሞ የሃይማኖታዊ ጾም የሆነ ጾም የምንጾመው ጾም ደግሞ ሪሊጂየስ የሆነ በሃይማኖት የምንጾመው ጾም አይነት አለ። ስለዚህ ብዙ አይነት እና ከጥቅማቸው አንፃር ብዙ አይነት ፋስቲንግ ወይም የጾም አይነት አለ። በአጠቃላይ ጾም የሚሰጠው በእኛ በሰውነታችን ውስጥ የሚሰጠው ጠቀሜታ በጣም ብዙ ነው። በጣም ብዙ ጠቀሜታ አለው። ከነዚህ ውስጥ ለምሳሌ ሰውነታችን ኢንተርሚቴት ፋስቲንግ የምናደርግበት ወይም ቅድም ያልኳችሁን አይነት ፋስቲንግ በምናደርግበት ጊዜ ወይም በምንጾምበት ጊዜ ምን ይፈጠራል? ሰውነታችን ውስጥ ከብዙ አስማት የሚመስሉ ነገሮች ሰውነታችን ይፈጠራሉ። ለምሳሌ የተለያዩ ካንሰርን እስከ ማዳን ራሱ የሚደርሱ የጾም ፕሮሎንግድ የሆነ ፋስቲንግ የምናደርግ ከሆነ እንደዛ እናደርጋለን። እንደገና በሽታ የመከላከል አቅማችን ከፍተኛ እናደርጋለን። ከዛ በተጨማሪ ብዙ አይነት ካንሰርን የሚያመጡ እነዚህ አይነት ኮዞችን ወይም እነዚህ አይነት ምክንያቶችን ያጠፋል ማለት ነው። ስለዚህ ኢንተርሚቴት ፋስቲንግ ማለት ምን ማለት ነው ስንል ለምሳሌ በቀን ውስጥ ቁርስ፣ ምሳ፣ እራት እና በመሃል ደግሞ መክሰስ ወይም ስናክ የምንለውን እንጠቀማለን። ከዛ ውስጥ የምናደርገው ይሄ ፕሮሎንግድ ፋስቲንግ ማለት ቁርስ ትተን ምሳና እራት የምንበላ ከሆነ ወይም ስናኮችን ስንቀንስ የሚደረግ ኢንተርሚቴት ፋስቲንግ ይባላል። ስለዚህ በቀን ውስጥ 24 ሰዓት አለ። በ24 ሰዓት ውስጥ 18 ሰዓቱን በመጾም 6 ሰዓት የመብላት ሰዓታቶችን ስንጠቀም የሚደረግ የጾም አይነት ኢንተርሚቴት ፋስቲንግ ይባላል። ይሄ ደግሞ በጤናችን ውስጥ በጣም ትልቅ አስተዋጽኦ አለው። ለምሳሌ በሽታ የመከላከል አቅማችን ከፍተኛ ይሆናል። ሰውነታችን ውስጥ የተለያዩ ቦዲዎችን ወይም ሰውነታችን ውስጥ ሴሎቻችን የማገገም አቅማችን ከፍተኛ ይሆናል። ስለዚህ በአጠቃላይ እነዚህ የኢንተርሚቴት ፋስቲንግ አይነቶች በጣም ሰውነታችን ላይ ትልቅ አስተዋጽኦ አለው። በተለይ ስናክ ይሄ መክሰስ የምንለውን የምናበዛ ከሆነ ኢንሱሊን መጠናችን ከፍተኛ ይሆናል በደማችን ውስጥ። ይሄ ኢንሱሊን መጠን ደግሞ ስናክ ስንበላ ትንሽ ካሎሪ ነው ያላቸው። ስለዚህ እነዚህ ስናኮች በምንበላበት ጊዜ የኢንሱሊን መጠናችን ከፍ ይላል። ይሄ ኢንሱሊን መጠን ከፍ አለ ማለት ደግሞ የደማችን ውስጥ ያለው የስኳር መጠን ዝቅተኛ ይሆናል። በዛ ጊዜ ደግሞ ምንድነው እንዲጨምር የምናደርገው ራብ እንዲጨምር እናደርጋለን ማለት ነው። ስለዚህ እነዚህ ስናክ ወይም የመክሰስ የምንለው የምንጠቀም ጊዜ የኢንሱሊን መጠን ከፍተኛ እያደረግን ወይም ኢንሱሊን ሬዚስታንስ እና ለስኳር በሽታዎች ከፍተኛ የተጋላጭ የመሆን ፕሮባቢሊቲያችን ከፍተኛ ይሆናል። ስለዚህ እነዚህን ስናኮች የመቀነስ ፕሮባቢሊቲ በምናደርግበት በጣም ጥሩ አድቫንቴጅ አለው ማለት ነው። ስለዚህ በዚህ በተጨማሪ ደግሞ ጾም በምንጾምበት ጊዜ ረጅም የሆነ ጾም በምንጾምበት ጊዜ ግሮዝ ሆርሞኖችን ሰውነታችን ውስጥ ትልቅ እድገት የግሮዝ ሆርሞን መመንጨት ከፍተኛ ይሆናል ማለት ነው። እነዚህ ግሮዝ ሆርሞኖች ደግሞ ሰውነታችን የተለያዩ አክቲቪቲዎችን ይሰራሉ። ስለዚህ ግሮዝ ሆርሞን ይጨምራል ማለት ነው። ከዛ በተጨማሪ ይሄ ግሮዝ ሆርሞን ፕሮዲውስ መሆኑን ወይም መመንጨቱን የምናውቅበት መንገድ ምንድን ነው? ሰውነታችን ውስጥ ምንም አይነት የምግብ ፍላጎት የምንቀንስ ከሆነ ወይም ምንም አይነት ረሃብ ስሜት የማይሰማን ከሆነ በምንጾምበት ሰዓት ማለት ነው ይሄ ጊዜ ግሮዝ ሆርሞኖች እየተመረቱ ነው ማለት ነው። ስለዚህ ይሄ ግሮዝ ሆርሞን ደግሞ ለሰውነታችን በሽታን ለመከላከል ብዙ ነገር ለማድረግ ትልቅ ጠቀሜታ አላቸው ማለት ነው። ከዛ በተጨማሪ የጾም በጣም ትልቁ ጠቀሜታ አይምሯችን ላይ ትኩረት እንድናደርግ ብዙ አሪፍ አስተሳሰቦችን እንድናስብ እና ድብርት እና ምን አይነት ስሜት እንዳይሰማን
ደስ የማለት ስሜት እንዲሰማን እና አሪፍ የሆነ ፊሊንግ እንዲሰማን ጥሩ አይነት ስሜት ድብርት ምናምን እንዳይሰማን ያደርጋሉ። ይሄ ደግሞ የሚሆንበት ምክንያት ሰውነታችን በምንጾምበት ጊዜ የኃይል ምንጫችን የሚሆን ከግሉኮስ ይልቅ ወደ ፋት እንሄዳለን። ሰውነታችን ውስጥ ያለው ወደ ስብ ይሄዳል ማለት ነው። ይሄ ስብ ደግሞ ኬቶን የሚባል ፕሮዲውስ ይደረጋል፣ ይመረታል። ይሄ ኬቶን ደግሞ ለሰውነታችን ለአይምሯችን ትልቅ የሆነ እንደ ኢነርጂ ሶርስ ነው ያገለግላል ማለት ነው። ስለዚህ ሰውነታችን ላይ ድብርት አይነት ስሜት መቀነስ እና በጣም አሪፍ አይነት ስሜት ይሰማል። በዚህ አንድ ቲዮሪ አንድ የተደረገ ድርጊት ልንገራችሁ። የሆነ ሰው ህይወቱን ደብሮት በቃ በሆነ ምክንያት አስጠልቶት ራሱን በራብ ለመግደል አሰበና ቤቱን ዘግቶ ከቤቱ ሆኖ የመጀመሪያ ቀን ምንም አይነት ምግብ ሳይበላ የመጀመሪያ ቀን ያድራል ይውላል። የሁለተኛ ቀንም እንደዛው ያድራል ይውላል። በሶስተኛ ቀን ግን አይምሮ ጥሩ አይነት ስሜት መሰማት ይጀምራል። አሪፍ አይነት ስሜት፣ ይሄ የራሱን የማጥፋት ስሜት ምናምን ላይ ይወገድና አሪፍ የሆነ ሀሳብ ይሰማል። ይሄ ደግሞ የሆነበት ምክንያት ከዛ በኋላ ሲያጠናና ሲያውቀው የመጾም ምክንያት ነው። ስለዚህ ጾም በምንጾምበት ጊዜ አይምሯችን ምንም አይነት ድብርትና ምንም አይነት ነገር ይቀንስልናል ማለት ነው። ከዛ በተጨማሪ ጾም መጾም ማለት ራስን ማስራብ እንደማለት አይደለም። ራስን ማስራብ አይደለም። ጾም መጾም ማለት ራሳችን ከተለያዩ እንትንን ነው ፋትን ነው እንደ ኢነርጂ እንደ ጉልበት አድርገን የምንወስደው። ሰውነታችን ውስጥ ፋትን ነው እንደ ጉልበትነት የምንጠቀመው። ራስን ማስራብ ማለት ግን መስል ፕሮቲናችን ወይም ይሄ መስላችን ነው እንደ ጉልበት ተጠቀምን ማለት። ስለዚህ መጾም እና ፋስቲንግ እና ስታርቬሽን ወይም ራስን ማስራብ የተለያዩ ነገሮች ናቸው። ፋስቲንግ የሚጠቀመው እንደ ኢነርጂ ሶርስ ወይም እንደ ፊውል የሚጠቀመው ፋትን ነው። ስታርቬሽን ግን ራስን መስል ፕሮቲኖችን ነው እንደ ኢነርጂ ሶርስ የሚያገለግለው ማለት ነው። ስለዚህ በጣም ለሰርቫይቭ ለመሆን በጣም ጥሩ ነው ማለት ነው። አንድ ሰው ለምሳሌ ብዙ ሰው ጊዜ ጾም በሚጾምበት ጊዜ ወይም ፋስቲንግ በሚያደርግበት ጊዜ ሰውነቱ ውስጥ አንድ አቨሬጅ ፐርሰን ውስጥ 100,000 ካሎሪ የሚያክል በፋት ሴል መልኩ ስቶርድ ሆኖ ይገኛል። ስለዚህ መጀመሪያ ምግብ በማይበላበት ጊዜ በሚጾምበት ጊዜ እንደ ኤነርጂ ሶርስ ሆኖ የሚያገለግለው ይሄ 100,000 ካሎሪ እየተቀየረ ሰውነታችን ውስጥ ትልቅ አስተዋጽኦ ያደርጋል። ስለዚህ አንድ አቨሬጅ ፐርሰን ያለው ሰው አቨሬጅ የሆነ ፐርሰን ውስጥ 100,000 ካሎሪ በፋት ሴል መልኩ ስቶር ሆኖ ይገኛል። ስለዚህ ይሄ ነው እንደ ኢነርጂ ሶርስ። ስለዚህ በምንጾምበት ጊዜ እኛ እየተመገበን አይደለም፣ ሰውነታችን ግን ይመገባል። ሰውነታችን ምን ይመገባል? ፋትን ይመገባል ማለት ነው። ስለዚህ እኛ በምንጾምበት ጊዜ ሰውነታችንም አይጾምም ወይም ሰውነታችን ግን ይመገባል ማለት ነው። ስለዚህ መጀመሪያ ሰውነታችን የሚመገበው ሰውነታችን ውስጥ ምግብ በምንበላበት ጊዜ የበላነው ምግብ ወደ ምን ይቀየራል? ወደ ግልኮስ ይቀየራል። ያ ግልኮስ ደግሞ መጀመሪያ በምንጾምበት ጊዜ መጀመሪያ የሚመገበው ግልኮሳችን ነው። ያን ግልኮስ መመገብ ከጨረሰ በኋላ ግልኮሱ ሲያልቅ ደግሞ ወደ ምን ይቀየራል? ወደ ፋት ነው። ፋትን ከጨረሰ በኋላ ነው ወደ ፕሮቲናችን ወይም መስል ፕሮቲናችን ውስጥ የሚሄድ ማለት ነው። ስለዚህ በዚህ ሂደት ውስጥ ነው የሚሄደው። መጀመሪያ ጊዜ ምግብ መብላት ካቆምን ወይም ጾም በምንጀምርበት ጊዜ ሰውነታችን ውስጥ ፕሮቲን ወይም መስል የሚባለው ጡንቻችን፣ ሰውነቶቻችን እሱን አይደለም መብላት የሚጀምር። መጀመሪያ ያለውን ግሉኮስ ይጨርሳል። ከዛ በኋላ ወደ ፋት፣ ከዛ በኋላ መጨረሻ ላይ ነው ወደ ፕሮቲን መስል የሚሄደው ማለት ነው። እንደገና ደግሞ ብዙ ጊዜ ጾም በምንጾምበት ጊዜ የምንሰራቸው ስህተቶች አሉ። ጾም ከጾምን በኋላ ለምሳሌ 9 ሰዓት ሊሆን ይችላል፣ 10 ሰዓት ሊሆን ይችላል። ከጾምን በኋላ ብዙ ምግብ መብላት፣ ያን የጾምነውን ሰዓት ለማካካስ በጣም ብዙ መብላት። ከዛ በላይ ደግሞ እነዚህ ካርቦሃይድሬት ወይም ግሉኮስ መጠን ከፍ የሚያደርጉ፣ ይሄ ግሉኮስ መጠን ከፍ አለ ማለት ደግሞ ኢንሱሊን ከፍተኛ ይሆናል። ይሄ ኢንሱሊን ከፍተኛ ሆነ ማለት ደግሞ ሰውነታችን ውስጥ የግሉኮስ መጠን ዝቅ ይልና የራብ አይነት ስሜትና ወደ ኢንሱሊን ሬዚስታንስ፣ ይሄ ኢንሱሊን ሬዚስታንስ ደግሞ እንደሚታወቀው ወደ ተለያዩ በሽታዎች ያመጣብናል። የስኳር በሽታ፣ የተለያዩ ብዙ በሽታዎችን፣ የደም ግፊት ምናምን እነዚህ በሽታዎችን ያመጣብናል። ስለዚህ በጣም ብዙ እና ካርቦሃይድሬት ምግቦችን መቀነስ አለብን። ወደ ኬቶ ዳይት መሄድ አለብን። ኬቶ ዳይት ማለት ከምግባችን ውስጥ የምንመገበው ምግብ ውስጥ ካርቦሃይድሬትን በመቀነስ ፋትን ጨመር በማድረግ ፕሮቲን ደግሞ ሞዴሬት በማድረግ ፋትን አብላጫ በማድረግ የምንመገበው ምግብ በዚህ ስታይል በመቀየር ሰውነታችን ወደ ጤነኛ ስቴት ወይም ወደ ጤነኛ ማድረግ እንችላለን ነው። ስለዚህ ጾም በምንጾምበት ጊዜ በጣም የደስተኛ የመሆን ስሜት ይሰማናል። በጣም ኢሚዩኖ ሲስተማችን ደግሞ በሽታ የመከላከል አቅማችን ደግሞ ከፍተኛ እየሆነ ይመጣል። ከዛ በተጨማሪ ይሄ ደግሞ በሽታን የመከላከል አቅማችን ከፍተኛ ይሆናል፣ ለተለያዩ በሽታዎች እንዳንጠቃ ይሆናል ማለት ነው። ስለዚህ
ይሄ ፕሮሎንግድ ፋስቲንግ ያልኳችሁ በ2 ቀን እና ከዛ በላይ የምንጾመው ጾም ይሄ በጣም ብዙ ጠቀሜታ አለው። እዚህ ውስጥ ለ2 እና ከዛ በላይ የምንጾመው ይሄ ደግሞ ምንድን ጄኔሬት ያደርጋል ያመነጫል፣ ስቲም ሴል የሚባሉትን ሴሎችን ያመነጫል። ይሄ ስቲም ሴል ደግሞ የተለያዩ በሽታዎችን ኢሚኖ ሲስተማችንን በመገንባት የተለያዩ በሽታዎችን እንድንከላከል ያደርግልናል፣ ወይም ኢሚኖ ሲስተማችን በአጠቃላይ ጥሩ ነው ይዋቀራል። ከዛ በተጨማሪ ጾም ትልቅ ጠቀሜታ አለው ተብሎ የሚታሰበው ማክሮፋጂ ነው። ይሄ ማክሮፋጂ ማለት ሰውነታችን ራሱ የተለያዩ የተጎዱ ወይም ኦልድ ሴል የሆኑ ወይም ዳሜጅድ የሆኑ የተጎዱ ሴሎቻችን እነሱን እንደገና ማምረት፣ ከዛ በላይ ማይቶኮንድሪያ የሚባል ይሄ ኢነርጂን ለማምረት በጣም ትልቅ አስተዋጽኦ የሚደረገው የሴል ኦርጋናችን እሱን እንደገና የተጎዳ ከሆነ እሱን ሪፕለስ ማድረግ ወይም እንደገና ማምረት፣ ከዛ በተጨማሪ ደግሞ የተለያዩ ማይክሮ ኦርጋኒዝሞች ሊኖሩ ይችላሉ ለተለያዩ በሽታዎች እንዲፈጠሩ ማድረግ። ስለዚህ እነሱንም እንደገና በማጥፋት ወይም ሙሉ ለሙሉ ማጥፋት የሚደረግ ስራ ሪፔር ማለት ወይም ማደስ፣ እንደገና በአዲስ ሴሎች ማደስ ስራ ይሰራል ጾም በምንጾምበት ጊዜ። ስለዚህ አንድ ሰው ምግብ በማይበላበት ጊዜ ከተለያዩ እነዚህ ማይክሮ ኦርጋኒዝሞች ሊሆን ይችላል፣ ሴሎች ሊሆን ይችላል፣ የተለያዩ ፕሮቲኖች ሊኖሩ ይችላሉ፣ ማይቶኮንድሪያዎች፣ እነዚህ ሰውነታችን ውስጥ ያሉ የተጎዱ ሊያጋጥመን ይችላል። እነሱን የተጎዱትን እንደገና ሪፔር በማድረግ በማምረት እንደገና ሰውነታችን ውስጥ የተጎዱትን ወደ አዲስነት ይቀይራል። ይሄን የምናገኘው ደግሞ ምን በማድረግ ነው? ጾም በመጾም ወይም ፋስቲንግ በማድረግ ማለት ነው። ከዛ በተጨማሪ ምንድነው የሚያደርገው? ኢንተርሚቴንት ፋስቲንግ ስናደርግ ስኪናችን፣ ቆዳዎች፣ የተለያየ ቆዳችን ይሄ ወጣት አይነት መልክ እንዲይዝ ያደርጋል። ይሄ ሰውነታችን፣ ቆዳችን ወጣት እንዲሆን ያደርጋል። ይሄን ደግሞ የምናገኘው ምንድነው? ኢንተርሚቴንት ፋስቲንግ ወይም ጾም በመጾም ነው ማለት ነው። ከዛ በተጨማሪ የተለያዩ ይሄ መታጠፊያዎቻችን ውስጥ የተለያዩ ፔን ስሜት፣ ህመም አይነት ስሜት በጣም የሚሰማን ከሆነ ጾም በምንጾምበት ጊዜ እነሱ አይነት ነገሮች ይጠፋሉ። ከዛ በተጨማሪ የተለያዩ የቁስለት፣ የተለያዩ ህመም አይነት ለምሳሌ እነዚህ ቁስለት የሚያመጡ በሽታዎች ለምሳሌ ቁርጥማት የሚባሉ በሽታዎች፣ ከዛ በተጨማሪ ደግሞ የተለያዩ ኢሚኖ ሲስተም ወይም እነዚህ በሽታን የመከላከል አቅማችን ዝቅ መሆን እና በአጠቃላይ እነዚህ ሰውነታችን ውስጥ የህመም ስሜት የሚሰማን ከሆነ ኢንተርሚቴንት ፋስቲንግ ወይም ፕሮሎንግድ ፋስቲንግ ወይም ጾም ስናደርግ በምናደርግበት ጊዜ እነዚህ አይነት ስሜቶች ሙሉ ለሙሉ ይጠፋሉ ማለት ነው። ቪዲዮ ከተመቻችሁ ወይም አሪፍ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተመልከቱት። አመሰግናለሁ።